ካላበላችሁ አትወደዱም። ይሄው ያለውን ሰማችሁት አይደለ? ከባል ከተብየው ጋር ነው መሬት አላት እች ልጅ ለፍታ ሽንት ቤት አጥባ ውክልና ወይንሸት ላንቺ ሰጣሽ ሐቅ አላት አንቺ ጋር ቢያንስ እንኳን ከሐቋ አንስተሽ አስክሬኗን ማስመርመር ፍቃደኛ አይደለሽም። ጭንቅላቷ ተቀደደ፣ ሆዷ ተቀደደ። ለዚህ ነው ለቤት ኢቭን ለእናታችሁ ብላል ወለደች እናታችሁ ላፊ ብር እንዳሰጡ ብሩክ አቤት እየሰማሽ አስካል እዚህ በነበረ ሰዓት እናንተን ሰፖርት ታረጋችሁ ነበራ? አይ ምንም እኛ ከዛ ከልጁ ጋር ነበር ሰፖርት የሚኖራቸው እዛ እኛ ጋር ምንም የሚመጣ ነገር አለ ማለት እህትክ ናት የእናትክ የአባትህ ልጅ የእናቴ ልጅ ናት። ግን እኔ ጋር ሁላ እኔ ከሄደች ሁላ ለማን ነው ነገርሽና እሺ። ግን እሺ አንተ አሁን ለምሳሌ ቆይ አንዴ ብሩክ ቆይ አንዴ ትነግረኛለህ። አንዴ እኔ ባዳዋ እኔ ማለት አላቃትም ማስካልን በነገራችን ላይ ባልተብዮ መጣ ገስት ላይ ነገረ እኔም ሳሪም እዚህ ያልነው ሁላችንም ስደት ያሉት ሁሉ ልክ እንደራሳቸው በጣም አንገብግቧቸው አሟቸው ስራችንን ትተን ምናምን በዚህ ደረጃ ከተጨነቀን አንተ ወንድሟ ነህ ስደት ነው የመጣችው ትላንት በግራ አይታችኋት ምናምን ለዚች ልጅ እሷ ዘላለም ለሄደችው ልጅ እናንተ 1 ሰዓት ወይ 2 ሰዓት አታችሁላት ነው ሚሊሊክ ወስዶ ማስመርመር እኮ እሺ እናርገዋለን ችግር የለውም። እኔ ልክፈልላት ማስመርመሪያው ወለም ጋርሽ አንዴ ሲሚኝሽናል አሁን እሱን ይወስደው እኔ ልጁን ከወሰደችው እዛ ከወሰድ ልጁ ከኛ ፍቃድ አይደለም ያገባችው እሱን እንተው በቃ ኖ እሱን ተው ከምንወቅሳት እኔ ማስመርመሪያውን ልክፈል እናንተ እንግዳውን ምናምን ለሷ ለቀብር የመጣውን እናንተ አስተናግዱ እኛ ደግሞ እዚህ ጓደኞች ያሉ ምናምን አዋተን አስክሬኗን እናስመርምርላት በቃ ትችላላችሁ ሐቋ እንዲወጣ ይዘነው በቃ ችግር እናንተ እንዲመረመር ይመርመር ነው ያላችሁታላችሁ መመርመር አለበት አቆነ ማስረጃ ቢገኝ ኩራልቶ ምናምን ቢወሰድ እናንተ የምታደርጉት ነገር አለ በቃ ማለት እናንተ የምታደርጉት አለ ወይ ማለት የምታደርጉት ነገር አለ ስለዚህ ምትጠይቁላት ነገር አለ ወይ ነው እንዴ ለምሳሌ እናንተ እህት ወንድም አለ ቆይ አንዴ እህት ወንድም አላችሁ አይደለ ውክል እናንተ እህት ወንድሞች ናችሁ አይደለ በውጭ ጉዳይ ሚኒስቴር አሰሪዎቹ አንዴ አሰሪዎቹን ብቻ አይደለም መሲ ይሄ ነገር ተፈጽሞ ከሆነ ማለት ነው ቱርክ ያለው ሆስፒታል ራሱ መከሰስ ይችላል ገባ ያለ ፍቃድ ያለ ፊርማ እንደዚህ አይነት ነገር ሆኖ ከሆነ እንዴ ግን አሁን ልጅቷ ሳትመረመር ከተቀበረች በኋላ ኤምባሲ መክሰስ ይችላሉ ኤምባሲው ያግዛቸዋል እንዴ አስመርምሩ እንዴ ምን ሆናችሁ ነው እኛ እዚህ ጋር ለፍተን አናቃትም ኢትዮጵያዊ ናት እህታችን ናት ብለን ሁላችንም ከልጆቻችን ጉሮሮ ነጥቀን አዋተን ይኸው እዚህ ጋር ተዳርቃል መሲሙ መቅዲም ነጂጂም ሁሉም ላኩ አይደለ አስክሬን እኮ ባይላክ ኖሮ ወንድም የዛሬን እና ነገር አትቀብሯትም ነበር ማነው አስክሬኗን የሚወስደው ልጁ ባልተብዮ ፖሊስ ወንድም አለው ከፖሊስ ወንድሙ ጋር መጥቶ ነበር አየር መንገድ እኛ በፌደራል ፖሊስ እንደመከራ ነው ያስወጣ ነው እዛ ውስጥ ማለት ነው በቃ እንደዚህ ሚኒቴር ለብሶ እንደዚህ የሚያደርገን ነገር ከሆነ ምን አይነት ነገር ነው እየተደረገብን ያለው ባልተፈቀደ በር ነው የገባው ባልተፈቀደ በር ገብቶ 3 4 ነው 5 ነው የገቡት እና በስንት መከራ ነው እኛ አየር መንገድ ውስጥ የምናቀሱ ስላለ በስንት መከራ ኦኬ እሺ ብሩክ አንድ ነገር ልንገርህ ቆይ መቅዲ አንዴ መቅዲ ሚውት አድርጊ አንድ ነገር ልንገርህ እኔም ሆንኩ ጓደኛዬ በቅድሚያ እንደ አንድ ስደተኛ እኔም ነገ በሞት እህቶቼ በዚህ ደረጃ ነው እህቶቼ ስልክ አብሮኝ የተሰደዱ ሽንት ቤት እያጠቡ የሚኖሩ እህቶቼ በዚህ ደረጃ ነው የሚጮሁልኝ መጮህ ባለብኝ ደረጃ ሳይሆን መጮህ ባለብኝ ልክ እንደ እናቴ ልጅ እዚህ ድረስ ደክሜላታለሁ እናንተ ደግሞ የእህታችን አንዴ ብሩክ እንደማመጥ አንዴ ብሩክ እንደማመጥ አንተ ወንድሟ የእሷ ሀቅ እንዳይወጣ በዚህ ደረጃ እንቅፋት የምትሆን ከሆነ አመሰግናለሁ ከዚህ በኋላ ያለውን ነገር እናንተ ሀቋን ለማውጣት ሩጡ እግዚአብሔር ሀቋን ያወጣላት እኔ በበኩሌ ከዚህ በኋላ እዚህ ነገር ውስጥ አልገባም አመሰግናለሁ እሺ 1 ሰዓት ነው የከለከላችኋት በነገራችን ላይ አፈር ውስጥ ለማስገባት ቸኩላችሁ 1 ሰዓት ነው የከለከላችኋት ኖ ሚሊሊክ ልንገርህ እናንተ እንደዛ ሆናችሁ ብሩክ እናንተ አገር ቤት እዛ ቁጭ ብላችሁ ኢቭን ከእናንተ ገንዘብ እንዳይዋጣ
ወደ 3000 ምናምን ዶላር ተዋጥቶ በዛ በረዶ ዝናብ እንደዛ ቅጥቅጥ እያደረጋቸው ከቱርክ ፖሊስ ጋር ተጋፍተው እንደዛ እርር ብሎ ከዚህ ወራዳ ቆሻሻ ባልየው ጋር ክብሬን በሚነካ ስድብ ቤተሰቦችን እያዋረደ ችዬ እዚህ ድረስ ተጋፍጬ እዚህ ድረስ ደርቼ አንተም ሆንክ ወንድሞቹ አጎትም ሆኖ አክስት ግን አሳፋሪዎች ናችሁ። ተማሩ። እሺ ከዚህ እህት ወንድም አጎት እንዳትረዱ። አያችሁ በሬሳችሁ ምን ያህል እንደሚደራደሩ አያችሁ አይደለም? እዚህ ከሞታችሁ ሞታችሁ ነው። አለቀ። ሁሌ ነው የምነግራችሁ። አያችሁ ለእኔ አንድ ቀን ነው ስልክ የደወለችልኝ። ካልሰጣችሁ አትወደዱም። ካልሰጣችሁ ብር ካላበላችሁ አትወደዱም። ይኸው ያለውን ሰማችሁት አይደለም? ከባል ከተብየው ጋር ነው መሬት አላት እች ልጅ ለፍታ ሽንት ቤት አጥባ ውክልና ወይንሸት ለአንቺ ሰጣሽ። ሀቅ አላት አንቺ ጋር ቢያንስ እንኳን ከሀቋ አንስተሽ አስክሬኗን ማስመርመር ፍቃደኛ አይደለሽም። ጭንቅላቷ ተቀደደ፣ ሆዷ ተቀደደ። ለዚህ ነው ለቤት ኢቭን ለእናታችሁ ብላል ወለደች እናታችሁ ላፊ ብር እንዳሰጡ። ይሄ ነው አያችሁ አይደለም? የእናት የአባት አስካል ማለት ትንሽ ልጅ ናት። ብታዩት አስክሬኗን ብታዩት ደግሞ እኔ እንደዚህ የተንሰፈሰፍኩላት አንተ ሀዘን የነካህ ራሱ አትመስልም። እግዚአብሔር ይፍረድ። እውነት ነው። ብር ሲባል እኮ እሺ ትችላላችሁ አለ እኮ። በጣም እየታዘብኩት ነበር ንግግሩን። እግዚአብሔር ይፍረድባችሁ። ፈጣሪ ለሷ ይሆናት፣ የሰማዩን ያሳምርላት። በእውነት በጣም ነው የሚያሳዝነው። 2 ሰዓት አይፈጅም መሲ፣ 2 ሰዓት አይፈጅም እኮ መብት አላቸው። ምክንያቱም ወረቀት እጃቸው ላይ ገብቷል። መሲ እኔ ያመመኝ ጉዳይ እዚህ ጋር መጥቶ ከጭንቅላት ወንድም ስላለው ብቻ ልብስ አስለብሶ በዛ በጠሬቷን ለመቀማት የዝል ልትበሉባት ለምን እንደማይተሳለ ለመቀማት የፈለገው እንዳትመረመር ነው መሲ። ተገንዘቢ አይደለም ለምን እንዳትመረመርና ብር ሊበላ ነው። ሜሪ አንዴ መውሰድ የማይችልበትን ምክንያት ልንገርሽ። ውክልና የሰጠችው ለጂጂ እህቷ ናት። ገባሻለ? የተጻፈው ሬሷም የተላከው በእህቷ ነው። እሱ መጥቶ ሬሷን የመውሰድ መብት የለው። ህግ አለ እኮ መብት የለው። ለዛ ነው ለምን ታዲያ ነጥቆ አልወሰደም ነበር? እንደዚህ ፌደራል ምናምን ከተባለ ለምን ነጥቆ አልወሰደም ነበር? አይችልም። አሁን ግን ያኔ ጥያቄ ተፈጠፈጠች እንደዚህ ያለች ክርክር የለባትም ምንም የለባትም ብለዋል አይደለ? ካሉ ማስመርመር 1 ሰዓት 2 ሰዓት ምን ግድ አላቸው? እንደዚህ ብሎ ሌላ ሰውን ጃጅ ከሚያደርጉ ለምንድን ነው የእህታቸውን ሬሳ እህት ያለችኝ ብሎ ለምንድን ነው ሄደው ያላስመረመሩት? ይሄን ያህል የጎዳቸው ምንድን ነው? መቂ ሳስበው ራሱ ይሄ ነገር አሁን እሱ ሳያስመረምር እንደዚህ ብለው ነገር ራሱ እንደ አዲስ አጀንዳ ከፍተው ደግሞ ቱርክ ላይ እንዲወጥቶ እንዲገብቶ ማለታቸው ማይቀር ነገር ነው። እኛ አሁን ደስ የሚለው ነገር መሲም ባለችበት አስመርምሮ ነገሩን ለእኛም ወዘም ላለ ነው ቢያሳውቀን፣ እኛም በዚህ እኮ ያለን ሰዎች የእውነት እንደዛ እነሱ እንዳሉት አሁን ራሱ እውነት ስለመሆኑም ከነሱ ለማወቅ በጣም ያጠራጠርናል። እውነት ለመናገር እግዚአብሔርን ብር እኮ ማውጣት ቀላል እኮ ነው። አዋትሽ ትልክ ያለሽ እኮ ለምርመራውን ቢሆን እነሱ ራሱ ፈቃደኛ አይደሉም እኮ ዝግጁ አይደሉም። እውነት ለመናገር ነገ አዲስ ህግ ነው የሚያመጡት። ታያለሽ አዲስ አጀንዳ ከፍተው ይመጣሉ ከተቀበረች በኋላ ምግብ ላይ ነው ያሉት። የቤተሰብ ነገ እንዴት ነው ጨፍረን የምንልካት? በይ ይሄ እኮ ለቅሶ እኮ አይባልም እኮ አይደለ እንዴ? እኔ እህቴ እዚህ ቦታ ላይ ወይ ደግሞ ራሴን ካጠፋኝ ወይ የሆነ ነገር ከሆነ የእህቴን ሀቅ ላወጣ ግድ ይለኛል። እዛ ድረስ ከደረሰችላቸው እዚህ ጋር ሲወራ ስለነበረው ተተረተረች ስለተባለው ከጭንቅላቷም ተወሰደች ስለተባለው ነገር ሄደው ሊከታተሉ ግድ ይላቸዋል። 1 ሰዓትና 2 ሰዓት ነው የሚፈጀው ማለት ነው። በዚህ ሰዓት ላይ የፖሊስ መረጃ አላቸው፣ ወረቀት እጃቸው ላይ አለ፣ ማስመርመር ይችላሉ። ለእኛም ደግሞ መፍትሄ ነው፣ መከሰስ ይችላሉ እነዚህ ሰዎች። ለምንድን ነው ሰው ላይ ጫና የምትጥሉት? ኧረ በስመ አብ። አዎ ልክ ነች እኮ ሜሪም ያለች እኮ እንደዛ ነው። ግን ልጁ በእርግጠኝነት እነሱ አሁን የሚያስመረምሩ አይመስለኝም። እኔ በተረዳሁት በታሪክ አታይም 1 ስቲ 2 እነሱ ሌላታቸውን ነው የሚያወሩት። አንድ ሆኑ እኮ ተባበሩ እንዴ አንድ እኮ 14 እህትና ወንድም ነው። ስንት እህትና ወንድም አላት? አንድ ሰው እንኳን ይሄን ማሰብ ያቅተዋል እንዴ? ምን ሆነሽ አሁን ስታስቢ ሜሪ? አሁን እኛ እሱ አሁን እንዲህ ሆኗል። እኛ አሁን ተቀደለች ስለተባለው የሀገሩ ህግ ስለሆነ አለን። ነገር ግን ያስገቡ እኛ አናቅም። እነሱ ደግሞ ለእኛ አስመርምረው ቢነግሩን
የምንችለውን እናደርጋለን። ጓደኛዬን ጠይቄዋለሁ፣ ቱርካዊ ነው ጠይቄዋለሁ። አዎ ይመረመራል አለ። ግን ገብቷል ያለሽ አሁን ከሩቅ ቦታኛ ልጅ ትተን ምናምን ልጅ አሳዳጊዎች ነን። ምንም እንትን የምናደርገው ነገር የለም። ሲጀመር ደግሞ ግንኙነታም የነበረው የእናቷ ያባቷ ልጅ ማለት ነው ወንድሞቿ አንዲት እህቷ ብቻ እኔ ብቻ መወሰን አልችልም ያልቻች ሬሳ ውክልና የተሰጣት እሷ ታብዳለች። ስድስቱም ወንድሞቿ ደግሞ አይሆንም አሉ። ምኑ አይመረመርም ካላሳስመርምሩ ብቸገርሾች ሲጀመር እኮ አስከሬኑ እኮ እንዲላክ የተጠየቀው በማን ነው? ከማን ወደ ቤት ነው ያመራው? ይህን ማሰብ አለብሽ። ከማን ወደ የት ተመርቶ ነው? በቃ በዚህ ስራሽን ስሪ። በስ ካላስ እንዴ ካላስ በቃ ሁላችንም ማስወረጅና ስራሽን ያናድድፋቸውም አይመስሉም። እቃ የጠፋቸውም አይመስሉም ሲጀመር ማለት ነው። አንድ ሲቀጥል ደግሞ የባልየው ወንድም ለሆነ ዶክተር ቱርክ ተመላላሽ ተደውሎ ምናምን ነው የተባለው። ካላስ ስለዚህ ካላስ እቃ የጠፋቸውም አይመስሉም። ነግሬሽ እዛ ቤት ውስጥ ረዥም ዓመት ሰርታለች። ብሯን በራሷ ሴቭ ማድረግ ትችላለች። ኦልሬዲ ስለዚህ ሀገር ነገር ይገባታል። ለምን ቱርክ ድረስ ሄደች? ባይዘወይ ለምን እራሷን አጠፋች? ከይቅርታ ጋር ለምንስ ደብዳቤ ጽፋ ለባሏ ተገኘ? ንገሪኝ እስቲ። ደብዳቤ ጽፋ ምናምን ይሄ ፊልም ስራሽን ስሪ። በስራሽ ሳራ ይኸውልሽ፣ ይሄንን ጥያቄ መጠየቅ የምንችለው እኮ ነገር ሲወራ እራሳችሁ ላይ ለምን ታደርጋላችሁ? እኛ ያንን ያለ ነው። ይኸውልሽ ያስታውቃል። ገባሽ? ቢኮዝ አሁን አንድ ሰው ቆይ ልንገርሽ፣ እዛ ቤት ውስጥ 6 ዓመት ሰርታለች፣ ለረዥም ዓመት ኖራለች። ከዛ በኋላ አሁን ወደ ቱርክ ሄደች። ሄዳ አልቆየችም። ከዛ ራሷን አጠፋች ተባለች። እሺ ተብሎ ደግሞ ከተባለ በኋላ ደብዳቤ ጽፋ ተገኘች ተባለ። እሺ ተባለ። ምን ተባለ? ከዛ በኋላ ብር ለጓደኛዋ ሰጥታለች ተባለ። እሺ ተባለ። ከዛ ደግሞ ተመለሰና ተቀዳለች ተባለ። እሺ ተብሎ